ነው በራሴ መንገድ እኔ ግሌን ላይፍ ጀምሬያለሁ እያልኩሽ እኮ ነው። ይሄንን ነገር ሳትጀምር በፊት እኮ ነው ይሄ ልጃችን የተፈጠረው አይደል እንዴ? የግሌን ላይፍ ሳትጀምር በፊት ነው ይሄ ነገር የተፈጠረው። ስለዚህ ኖርማል ነገር ነው። ኦኬ አሁን እኔ ወደ አንቺ ካልመጣ ስለሽ በእንደዚህ አይነት ሲስተም አድርጌ እኔ ወደ ራሴ ላምጣው ብለሽ እያስብሽ ከሆነ ሩታ አሁንም ቢሆን የፈለገ ምክንያት የፈለገ ነገር ለምን 10 ልጅ ወልጅ ያለው አትይኝም? እኔ ወደ አንቺ የምመጣበት አይነት ምንም አይነት ምክንያት የለም። ምናልባት በብዙ ነገር ሞክረ ስላልተሳካልሽ አሁን ደግሞ ሁለተኛ ልጅ አረግዣለሁ ብለው ወደ ቤት ይመለሳል የሚል ሐሳብ ይዞሽ ከሆነ ተሳስተሻል። ፈጽሞ ይሄን ነገር እንዳታስቢው ነው እየነገርኩሽ ነው። 10 ልጅ ወልጅ ያለው ብትይ እኔ ካንቺ ጋር የመኖር እቅድም ፕላንም ፍላጎትም የለኝም። እኔ ብኖር ልልህ አይደለም። ስለዚህ ታዲያ ለምን አትሰማኝም? በቃ ይሄን ነገር ልነግርህ ብቻ እኮ ነው የጠራሁት እኮ። ለምን ከኔ ጋር ኑር፣ ከኔ ጋር አትኑር፣ ከኔ ጋር እንደዚህ ውጣ ወረድ ልልህ አይደለም። በጣም ትቀልጃለሽ። በእውነት እኔ እንደዛ አይደለም። ሲጀምር በቃ ይሄ ነገር መሆን ስላለበት ለመናገር መጣሁኝ እንጂ ፈጣሪም ስለሰጠኝ ለመናገር መጣሁኝ እንጂ አንተም የራስህ ላይፍ እኔም የራስህ ላይፍ አንድ ሁለት እያልኩኝ ነው ለመጀመር። ስለዚህ እግዚአብሔር ሰጠኝ ይሄን ነገር በቃ አቀበለዋለሁ ከፈጣሪ። አንተንም ማወቅ ስላለብህ ምክንያቱም አባት ነው ማይሆን ነገር አታወሪ። የኔ ልጅ ልሁን ነው በቃ አለቀ። በቃ ከዛ ሌላ ልጅ ማቆ የለኝም። ያማታን ልጅ እሱን ችግር የለውም ወይ ሲወለድ ዴኔ ታስመረምረዋለህ። እኔ ውሸታም አይደለሁም እና ብቻ በቃ ደስ ብሎኛል። ለምን ደስተኛ አትሆንም? ምን ይሁንሽ ያለሽው ግን ከራስሽ ጋር ነሽ? አዎ ከራስሽ። እርግጠኛ ነሽ ከራስሽ ጋር ነሽ? እስኪ ራስሽ ዞር ብለሽ ይው ምን ይሁንሽ እንዳለሽ መስታወታል ያሱ ግን ሪሊ ምሪ ነው እንዴ? ለምሮ ነገሩን ቀልድ የምታረገው ቀልድ ማያረግሽ ያለሽው አንቺ እኮ ነሽ። ነው ያርደውኝ ልቤ ነው የምንም እየቀለድኩኝ አይደለም። ሩታውን አሁን ግራ እያጋባሽኝ ያለሽው። እሺ ለምን ግራ ትጋባለሽ? ከዚህ በላይ ምን ግራ ታጋብኛለሽ እንዴ? እኔ ካንቺ ጋር ከተለያዩ ቆይቷል፣ ፍቺ ከፈጸምን ቆይቷል። እኔና አንቺ አብረን እንኳን በስነ ስርዓት አድረንም አናውቅም፣ ውለንም አናውቅም። ሩታ ለምን ትክጃለሽ? ለምን ተወሻለሽ? ምንም የተፈጠረ ነገር የለም። የዛንም ቀን እንዴ እኔ ራሴን ማላቆ የተፈጠረ ነገር መቼም አረንዘሽኝ ሊኖር አይችልም አይደለ? ራስህ ታውቃለህ። በቃ አለቀ። ከዛው ይኸውልህ አንተ የምትደነግጠው ታሪክ የለም። በቃ አንተ አሁን እንደዚህ የምትደነግጠው ለምን እንደሆነ ታውቃለህ? ያልገባህ ነገር የራሴን ነገር ጀምራለሁ ብለህ እያሰብክ ስለሆነ እኔ አንድ ነገር ልንገርሽ ሩታ፣ የራሴን ነገር ጀምሬያለሁ አልጀመርኩም እያልኩሽ አይደለም። በቃ አሁንም ግልጽ ነው አማርኛዬ እያወራሁሽ ያለሁት። የምታዳምጪኝ ከሆነ ከኔ ጋር የተፈጠረ ነገር የለም። ከሌላ ሰው ጋር የተፈጠረ ነገር ካለ እዛው ጨርሺ። እዛው እኔ አያገባኝም ስላንቺ ነገር ማለት ነው። እኔ ኮን ቢሆን ያገባሃል ብዬ አይደለም። እኔ ምንም አድርግልኝ ልልህ አይደለም እኮ ግን በቃ ጀስት በልጅ ደስተኛ መሆን አችልም እንዴ? አሁን የመጀመሪያ ልጅ ምናምን በጣም ወዷለሁ ከሱ ጋር ደስተኛ ነኝ ምናምን እያልክ ነው ሰው። አሁን ደግሞ ይሄኛውም ልጅህ ነው ወይም ልጅ ናት። ስለዚህ በዚህኛውም ደስተኛ ልትሆን ነው የሚገባው እንጂ አሁን ለምንድን ነው ልክ እንደመጀመሪያው እንደሆንከው የምትሆነው? እኔ ያረገዝኩኝ ሰሞን ሁሌም እንደዚህ ነው እንደ የምትሆነው? ባለፈውም ልክ ያረገዝኩኝ ሰሞን ደስተኛ ነህ ምናምን፣ ግን ደግሞ ማይሆን ነገሮችን ማድረግ ጀምራ ነበረ። አሁንም እንደዛ ነው እየሆንክ ያለው። አሁን ያንን ነገር ለምን ሆነ ለምን አልሆነ ምናምን ልልህ አይደለም። በቃ ጀስት እርጉዝ ነኝ፣ ሁለተኛ ልጅ አለ። ይሄን ነገር ነው የመጣሁት። የምር እኮ በረከት እኮ ነው። በፈጣሪ ደስ ሊልህ እኮ ነው የሚገባው። ምንድነው ደስ የሚለኝ ሩታ? ቤትኛው ነገርሽ ነው ደስ የሚለኝ? ቤትኛው በጽድቅ ስራ የሰራሽው ነው ደስ የሚለኝ? ሁለተኛ ልጅ ሰጠው እኮ እንዴት ደስተኛ አትሆንም? ነው እንዴ? ለዛም ከፈጣሪ የተሰጠን ስጦታ እኮ የሰው ልጅ ስለፈለገ ብቻ ሊፈጥረው የሚችለው ነገር አይደለም። ገብቶሃል? ማንም ምንም ነገር ማድረግ ስለቻለ ልጅ ሊያገኝ አይችልም። እግዚአብሔር ሲፈቅድ ነው ልጅ የሚሰጠው። ነገሮችን ከፈጣሪ ጋር አታገናኝ። እዚህ ጋር በራስሽ ፈልገሽ በራስሽ ያደረግሽውን ነገር ከፈጣሪ ጋር እያገናኘ በራሴ ፈቅጄ ባረገውም ልጅ ግን የማምጣት አቅም የለኝም። ፈጣሪ ነው ሊፈጥረውም ሊሰጠኝ ነው የሚችለው። ይሄ እኮ በረከት ነው። እኔ ደስ ብሎኛል። ለምን እሱ እንደዚህ እንደሆነ አላውቅም። ሲቀጥል ደግሞ ስለዚህ ምን ይሁን ብለሽ ነው አሁን ለኔ የምትነግሪኝ? ታዲያ ሰርፕራይዝ ላደርግ ነው እንዴ? ለምን አበባ ኬክ ምናምን ይዘሽ አልጠበቅሽኝ? በባዶ ነው ሰርፕራይዝ ያደረግሽኝ። አንደኛሽ ብዙ ነገሮችን አዘጋጅተሽ ምናምን ሰርፕራይዝ አድርጊኝ። ከዛ ቴስቱንም ይዘሽ ምናምን እያንዳንዱ ነገር ሰርፕራይዝ አድርጊኝ። እውነት ለመናገር እኔም ገና አሁን ስላየሁት ነው ስሮጥ የመጣሁት ከምር። ከዛ በቃ ለነሱ ነገርኳቸው። ከዛ ላንተ መናገር እንዳለብኝ ትዝ አለኝ። ደወልኩልህ መጣ። ሩታ የምታረጊውን ነገር ስነ ስርዓት ብትይዥ ጥሩ ነው። በእውነት ስነ ስርዓት ይኑርሽ። በቃ የምታረጊያቸውን ነገሮች እኔን ለመያዝ እኔን ለማጥመድ እየመሰለኝ ነው። ስለዚህ ሊመስል ይችላል ግን አይደለም። እኔ ራሴን ነገር እየጀመርኩኝ ያለው ሰው ነኝ። ለምንድን ነው እንደዚህ የምታስበው? ለምንድን ነው አንተን ማጥምድ? ሁሉም ነገር እኮ ትቼዋለሁ። በቃ ትቼው የራሴን ነገር
ትቼ የራሴን ነገር ብጀምር ይማኖር እንደዚህ አትኝም ነበር ሩታ የራሴን ነገር ስለጀመርኩኝ እና ታዲያ ከዛ በፊት ከመጀመሪያ በፊት አንተም ከመጀመሪያ በፊት የተፈጠረውን ነገር ማጥፋት አለብኝ ምን ማቀው ታሪክ የለም ሲጀመር ሁሉንም ነገር አውቀሽ ሆም ብለሽ ያደረሻቸው ነገሮች ናቸው እንጂ ምንም ነገር እንደዚህ አንተ ፍላጎት ባይኖር ኖሮ አንተ የሆነ ነገር ማድረግ ባትችል ኖሮ እኔ አላረግዝም ገብቷል አይደለ አንቺ ማርገዝ ቀልድ ነው እንዴ እኮ ቀልድ አይደለም አንተ የሆነ አቅም ኖሮክ ምንም አላቅም ራሴን አላቅም ምናምን ልትለኝ ትችላለህ ግን አቅም ኖሮክ የሆነ ነገር ማድረግ ባትችል እኔ ማርገዝ አልችልም ገብቷል ማለት ስለዚህ ሶ ያኔ ኢንተረስትድም ነበርክ በማግስቱ ለመናገር እየሞከርኩኝ ነበር እውነት ለመናገር ያን ቀን ማለት ነው አንተ ፌስክ የምር ደስተኛ ነበር ነገር ነሽ በእግዚአብሔር የፈለከው ልትለኝ ትችላለህ ያምሻል እኔ ደስ ስላለኝ ነው የምር ኢየሱስ ለምን ነው እንደዚህ የምትሆነው ከምር እኔ ደስተኛ ስለሆንኩ ነው ማለት ሲሪየስ ነገር እያወራሁ አልመስልም ፈገግታ ይበዛ መሰለኝ ለዛ ይመስለኛል ቀልድ መሰለው የምር እኔ ግን ደስ ስላለኝ ነው እንደዚህ ይሆንኩኝ ያለሁት ኤኒዌይስ መቼም ሊሆን አይችልም አይሆንም በእንደዚህ አይነት መንገድ እኔ ለማያዝ ከሆነ ተሳስተሻል አለቀ በቃ ጨርሻለሁ በቃ ለዚህ ጉዳይ ከሆነ የጠራሽኝ ሌላ ምን ታወሪ ነገር ካለ ግን አውሪኝ አንተን ለማጥመድ አይደለም ሲጀመር እኔ በጣም መልካምና ጥሩ ሰው በህይወቴ ያለ ሰው ነኝ ሶ አንተን እንደዚህ ይሁን እንደዛ ሁን ልልህ አልችልም አልፈልግም ከዚህ በኋላ ግን ደግሞ ጀስት በቃ ማወቅ ስላለብህ እና የልጁ አባት ነው ልነግርህ ነው የመጣሁት እና ደስተኛ እንደሆንኩኝ ደግሞ ለእናንተም ጭምር ለመናገር ነው የመጣሁት አላቅም ይሄን ነገር ከሱ ውጪና ከእናንተ ውጪ ለማንም አልተናገርኩም ገና የመጀመሪያዬ ነው ስናገርም ምክንያቱም ያወቅኩትም ገና ዛሬ ስለሆነ ማለት ነው በዙሪያ ያሉ ሰዎች ደስተኛ ይሁኑ አይሁኑ ምንም የማውቀው ታሪክ የለም ልክ ይሄንን ከእናንተ ጋር ያለኝ ነገር ስጨርስ ግን በቃ አጠገብ ያሉ ለምላቸው ሰዎች ሁሉ እየደወልኩኝ እነግራቸዋለሁ ምናምን ብቻ በቃ ደስታችን አብረን ሴሌብሬት እናደርጋለን የምር ግን በጣም ሪል ደስ ብሎኛል ልጄ ብቻውን ሊያድግ አይደለም ልጄ እህት ወይ ወንድም አግኝቷል ያ ለምን ነው ቦርጭ የማይጠፋው ምናምን እያልኩኝ ለካ አታገላለሁ ከራሴ ጋር ለካ ቦርጭ አይደለም ለካ ልጅ ሆኖ ነው ማለት እኔ ራሴ እሰራለሁ ደክማለሁ የቦርጭ ስፖርት እየሰራው ነው ምናምን ብዬ ከራሴ ጋር አታገላለሁ ለካ ይሄ ነገር የሚጠፋ አይደለም የሚጨምር ነው በቃ ልጅ ስለሆነ እየጨመረ ነው እያደገ ነው ሰው ደስ ብሎኛል እና ሁለተኛ ልጅ ስላለክ ለሁለተኛ ልጅ አባት ለመሆን ስለተመረጥክ እንኳን ደስ አለ አንተ ደስተኛ ባትሆንም በዚህ እኔ ግን በጣም ደስ ብሎኛል የሁለት ልጆች እናት ሆኛለሁ ልክ አሁን እንደዚህ በሆዴ እንዳያስኩት ሁሉ ፈጣሪ ፈቅዶ ልክ እንደ ልውልዬ በእጄ ለማቀፍ ያብቃኝ ምንድነው የሆድሽን በጀርባሽ አድርግልሽ ነው የሚባለው የሆዴን በጀርባዬ ለማድረግ ያብቃኝ በጣም ደስ ብሎኛል አላቅም እንደምን ደስተኛ እንዳልሆነ እሱ በርግጥ የራሴን ህይወት ጀምሬያለሁ እያለ ያለ ሰው ነው የራሴ ነገር ጀምሬያለሁ ከማለቱ በፊት ነው ይሄ ነገር የተፈጠረው ስለዚህ በዚህኛው ህይወቱ ላይ ምንም ሊፈጥረው የሚመለከተው ነገር ሊኖራል ብዬ አላስብም እኔ ደግሞ ይሄን ነገር ይሁን ላይክ እሱ እንደሚያስበው አብረን ምናምን ልልህ አይደለም አሁን ላይ እንደዚህ ያወራክ ያለሁት ጀስት ደስ ስላለኝ ብቻ ነው እና እንዳልከው ኬክ ይዤ ምናምን ቴስት ያደረኩባትን ፕሬግናንሲ ቴስቷን ይዤ ከጓደኞቼ ጋር ሴሌብሬት አደርጋለሁ ጓደኞቼ አደውላቸዋለሁ ምን ተንበለሽ ሲምፕል አድርገሽ ምትኖሪ ሰው ነሽ ገባሽ ላይፈና አቅልልሽም እያየሻት ያለሽው ግን አንቺ እንደምታስቢያትም ቀላል ምናምን ሆና ታይሆን ከመጀመሪያው ከምታወራቸው ነገሮች ለማዳመጥ ለማረጋጋት ምናምን እየሞከርኩኝ ነው ያለው የራስሽን በእንደዚህ አይነት ነገር እያሞኘሽ እስከመቼ እንደምትኖሪ እኔ አላቅልሽም ስለምን ማሞኘት ነው የምታወራው ኖ አሁን የምታወራቸው ነገሮች በሙሉ ከኔ ህይወት ጋር የሚያገናኘው ነገር አይደለም ሩታኔና ይገናኛል ብዬ እኮ አይደለም አሁንም እየነገርኩህ ያለሁት እንዴ አልተረዳኸኝም አልገባህም ይገናኛል ህይወትን እንደዚህ ሆነ ህይወትን እንደዛ አድርግ ሌላ አይደለም ጀስት በቃ ደስ ስላለኝ አንተ የልጁ አባት ስለሆንክ ልነግርህ መጣሁ ሲቀጥል ደግሞ ደስ አይበልህ አትመነኝም ግን የተወለደ ዕለት ልታምነውም ልትቀበለውም ግድ ይልሃል ግዴታ ነው አዎ እና አባቱ ሆነ ልትክድ ያምራል አባት ሆነ ልትክደው ያምራል ይሄ እንደዚህ የሚባል አማርኛ የለም ስለዚህ ይሄ ነገር የተፈጠረው እኔ ደግሞ ህይወትን ቀልድ ነው ቀላል ነው እኔ ህይወትን እንዴት እንዳለፍኩት እኔ ነኝ የማውቀው ቀልድም ቀላልም ሜቢ ሊመስል የተቻለው
ካሳለፍኩት ነገር አንፃር አሁን ላይ ነገሮችን ቀለል አድርጌ እያለፍኩኝ ስለሆነ ሊሆን ይችላል እንጂ ህይወት እኔ ጋር ቀልድ አይደለም፣ ህይወት እኔ ጋር ጨዋታ አይደለም። በምን አይነት መንገድ ተፈትኜ እንዳለፍኩኝ ራሴን ማቅሴት ነኝ። ስለዚህ እኔ ጋር ህይወቴ ተፈትነሻል። ሁለተኛ ፈተና ውስጥ እየገባሽ መሆኑ ነው ወይስ ምንድነው? እኔ እንጃ። ልጅ መሰጠት ለፈተና ነው ብዬ አላስብም። በረከት ነው ይሄ። በእውነት ፈተና ሊሆን አይችልም። ሜቢ እንድጠነክርበት፣ ሜቢ ጥሩ ነገር ሊፈጠር ሊሆን ይችላል፣ አላውቅም። ግን በቃ ደስ ብሎኛል። ደስ ስላለኝ እና የመጀመሪያም መስማት ያለበት ሰው አንተ ነህ ብዬ ስላመንኩኝ ነው የመጣሁት። እና እንዲሁም ደስታዬንም ሀዘኔንም እንደዚህ የቀለድሽ ስለምን ቀልድ ነው የምታወራው? ለምን አትተይኝም? ቆይ እኔ የራስን ህይወት በራሴ መንገድ እየተራመድኩ ነው ያለሁት። አንቺ ያልደረስኩብሽም ምን አልኩ ታዲያ? ለምን አትተይኝም? ታበጋለህ። ምን አልኩ ታዲያ? ያኔ የተፈጠረውን ነገር በቃ ተፈጠረና ይሄ ነገር ሆነ። እሱ ልነግርህ ስለመጣው ሊደብርህ ሊቅርፍ አይገባም። አንተ እኮ እንዴ ይሄ እኮ መታደል ነው በእውነት። ማንም እኮ ስለፈለገ የሚፈጠር ወይም የሚሰጠው ስጦታ አይደለም። ታበጋለህ። በቃ እኔ ጭንቅላቴን አታሳብኝ። በቃ ባልሆነ እርግጠኛ ያልሆንሽበትን ነገር ይዘሽ እርግጠኛ ነኝ። በእውነት እርግጠኛ ስለሆንኩ ነው ለፍሬ ለእናንተም ለማውራት የወጣሁት። ሁለቴ ነው ቼክ ያደረኩት። በቃ እኔ ሰላም ይላግኝና ሁለቴ ነው ቼክ ያደረኩት። እኔ ከዚህ በፊት ነግሬሻለሁ። በቃ ከአንቺ ጋር የሚያገናኘን ነገር ልጅ ከሆነ እኔ በቃ ችግር የለም ይቅር፣ አልመጣብሽም ከዚህ በኋላ ሁሉን ነገር ትቻለሁኝ ብዬ ብዙ ነገር ተናግሬሻለሁ። አሁን ደግሞ ያመንከውንም ልጅ በይፋ አልመጣም ልጄንም አላይም ለማለት በቃክ። ኢትስ ኦኬ ችግር የለውም። እኔ ስቲል ነው ልጄ ተረግዞ እስከሚወለድ እኔ ነኝ ያለሁት። ቀጣይ መኖር እችላለሁ፣ ችግር የለውም። ገብተዋል? አልገባኝም ማለት ልጁን አላይም አልመጣም ምናምን ብለሃላው። ይሄ ቀልድ ነበር ይመስለኝ። በጣም 3 ጊዜ ነው ይሄን ነገር ስትደግመው። ያመንከውንም ልጅ አላምን ልትል ነው መሰለኝ ሳይካዝማምህ። ኢትስ ኦኬ ችግር የለውም። ደግሞ ደግነቱ ልጁም መልኩን ቁርጥ አንተን አድርጎታል። ላይክ ደስ ከሚለው ነገር ማንም አይቶ የሚፈርደው ነገር ነው። ስለዚህ ችግር የለውም። አይታወቅም። ምናልባት ይሄኛውም አንተን ሊመስል ይችላል ወይም ልትመስል ትችላለች። ከዛ በኋላ ታምናለህ። ጨረሽ? አዎ ጨርሻለሁ። አመሰግናለሁ። በቃ እግዚአብሔር ያሳድግልሽ፣ ልጆችሽን ፈጣሪ ይጠብቅልኛል። እኔም አለዋቸው። ሪል ደስ ብሎኛል፣ የምር ደስ ብሎኛል። የሱ ምላሽ እንደዚህ ቢሆንም አይኖ ያለበት የኖረበት ህይወት እያለፈበት ያለው ላይፍ ሊያሳስበው ይችል ይሆናል። ግን ደግሞ ይሄ ነገር ከተፈጠረ አይ ቲንክ 2 ሳምንት ነው አሁን ካለችው ሴት ጋር አብሬ ላይፍ ጀምሬያለሁ ካለ 2 ሳምንቱ ነው በእርግጠኝነት። ስለዚህ እኔ ደግሞ ይሄ 2 ሳምንት ታሪክ አይደለም፣ ቆይተናል እኔና እሱ እንደዚህ አይነት ነገር እኔና እሱ መካከል ከተፈጠረ እና ደግሞ ምንድነው የሆነው ይሄን ነገር እሱ አቅም ባይኖረው ፍላጎት ባይኖረው እኔ ለማርከዝ ብቁ አልሆንም። ምንም አድርጌ የሆነ የሱ ሰውነት ሬዲ ባይሆን ኖሮ እኔ ለማርከዝ ብቁ አልሆንም አይደለ? በማግስቱም ያ አድሮ የሄደ ቀን ጥርስ በጥርስ ሆኖ ነበር። አንወሻሽም፣ ብዙ ነገሮች ያስታውቃሉ። እና በጣም እውነት ለመናገር ደስ ብሎኛል። ምክንያቱም እንደነገርኳችሁ ነው። ይሄ ቀልድ አይደለም፣ ጨዋታ አይደለም ምናምን። የሆነ ሰው ተነስቶ የሆነ ነገር ማድረግ ስለቻለ ልጅን መፍጠር አቅም የለውም። ከፈጣሪ የሚሰጥ ስጦታ ነው። ስለዚህ ደስ ብሎኛል እውነት ለመናገር። ፈጣሪ ክብርና ምስጋና ይድረሰው። ሜቢ አቅም አላት ብሎ ስላመነኝም ሊሆን ይችላል ፈጣሪ ይሄን ነገር እያደረገ ያለው። ካላመነባችሁ ለሆነ ፈተና አትቀርቡም። በነገራችሁ ላይ ለሆነ ፈተና ብቁ መሆናችሁ ሲረጋገጥ ነው ፈተና የሚቀርብላችሁ ወይም የሚዘጋጅላችሁ። እኔን ደግሞ ፈጣሪ ሺህ ጊዜ ይሆናል የፈተነኝ፣ ግን ደግሞ ስቲል ነው እያለፍኩበት ባለው ፈተናዎች ውስጥ በጣም ሰክሰስፉል ነኝ። እንዴት ነው ሰክሰስፉል ማለት? እያለፍኳቸው ነው እንጂ ጥለውኝ ምናምን ተሰብሬ ተረስቼ ወድቄ አራሷ እኮ እንደዚህ ሆና ቀረሽ ምናምን ተብዬ ያለፍኩበት ፈተና የለም። አረ ተሻገረች፣ አረ አማረባት፣ አረ እንደዚህ ሆነች ነው እየተባልኩኝ ያለሁት እና አምኖብኝ ነው ይሄን ነገር ያደረገልኝ። ስለዚህ ኃላፊነት ነው። ፈጣሪ ሲያምንባችሁ ነው በሱ አምሳሌ የተፈጠረን ስጦታ የሚሰጣችሁ። ገብቷችኋል አይደለ? ቀልድ አይደለም፣ ጨዋታ አይደለም። ስለዚህ